እቺ ሾርኒ ሪል ቶክ አዲስን ትንሽ ሸንቆጥ የምታደርግ ይመስለኛል። ያው ጓደኞቹ ዘ ድሪል ወዴት እየሄደ እንዳለ ማለት ነው። ደስታ ከፍታ ዝግታ ሸፋኝ ገመ ወረብ ቦይ ቃላብ ያው በረጅም ሰዓት ከረጅም ጊዜ በኋላ ተመልሼ መጥቻለሁ ነው የምልህ። ከዚህ በኋላ ላልሄድ ነው የምመጣው፣ ላልሄድ ማለት ምክንያቱም ያው በጣም ብዙዎቻችሁ ምንድን ነው ቃልዬ ሪያክሽን ቪዲዮ የለም ወይ? እንዴት ነው ሪያክሽን ቪዲዮ ደበረህ ወይ ምናምን አላችሁ። ማን ስታበረታቱ ለነበራችሁ ሁላችሁም ስታዩ ምናምን ስትሉ ቃልዬ የት ሄድክ፣ የት ነበርክ፣ የት ጠፋ ምናምን ላላችሁኝ በሙሉ ማ ፒፖል ትለያላችሁ። እና ዛሬ ያው ዝም ብለን እስቲ በረር እያለን አዳዲስ ነገሮችን የምናይበት ጊዜ ነው። አሌክስ ንጉስ እንግዲህ በአየር በራሪ የሚል ዘፈን ለቋል። እንግዲህ ያው ዘፈኑ ከተለቀቀ 1 2 3 4 ቀናቶች ቢሆኑት ነው። እና እስቲ በጣም ቻሌንጅ የቲክቶክ ቻሌንጅ በጣም ያጨናነቀ ዘፈን ነውና ቃልዬ ለምን አትመለስበትም ሲሉ ተመልሼ በመጥቻለሁ። ከዚህ በኋላ ሂፓፕ እና ሂፓፕ ነገሮችን ወጥረን እንሰራለን። ከመጀመሪያው ጀምሮ እስከ መጨረሻው ያለውን በምንም አይነት አንስትም ልንስትም አንችልም። እሺ ዛሬ ዝም ብለን ቀለል አድርገን በአየር በራሪን አይተን እንሄዳለን ማለት ነው። ዩ ዊዝ ሚ ሌትስ ጌት ቱ ዘ ቪዲዮ። አንተ ለእኔ መጥፎ ታስባለህ፣ እኔ ግን አንተ እንዴትም ብታረገኝ እንዴትም ብትሆን ለአንተ ጥሩ ነው የማስበው ነገር ነው ማለት። እቺ ሾርኒ ሪል ቶክ አዲስን ትንሽ ሸንቆጥ የምታደርግ ይመስለኛል። ያው ጓደኞቹ ዘ ድሪል ወዴት እየሄደ እንዳለ ማለት ነው። ፓውዝ እዚህ ጋር ማለት ነው። ሁለት ሾርኒ ያለው ሁለት ሾርኒ ዝም ብለህ ስማ ነገር ዛሬ ቢዘን ተንኳቸው ይሻላል ብዬ ላስብ ደግደጉ አልሞክርም ላጎበድድ ዝና እንደሱ ሲያምረኝ ማለት ዝና እንደሱ ሲያምረኝ ማለት ማን እዚህ ጋር ሾርኒውን ስሞ እዚህ ጋር ስሙማን አለ ሲያምረኝ ኤምሲ ሲያምረኝ ምንድን ያለው እዚህ ጋር ተውኳቸው ይሻላል ብዬ ላስብ ደግደጉ አልሞክርም ላጎበድድ ዝና እንደሱ ሲያምረኝ ማለት ዝና እንደሱ ሲያምረኝ ማለት እና እዚህ ጋር ማለት ነው። ሜቢ በጣም ብዙ ሰዎች እንትን ካላችሁ እቺ ነገር እንድሰማት እንፈልገው ዝና እንደሱ ሲያምረኝ ተሾመ ማለት ነው። ማን ከልጅ ማይክ ጋር ሁኔታ መመለሳቸው ይታወቃል። ከሁኔ ጋር ልጅ ማይክ እና ሁኔ መመለሳቸው ስለሚታወቅ ማለት ነውና እቺን ቦታ ነው እሱ ሸንቆጥ ማድረግ የፈለገው ሲመስለኝ ማለት ነው። አንደኛው ይሄ ነው። ከዛ ሁለተኛው እንደሱ ሲያምረኝ እመነኝ ትለኛለህ እስካትናቲ ማረኝ ማለት ማን እስካትናቲ ምን ብሏል? በሂፕሆፕ ደረጃ ከተባለ አሁን ላይ በጣም ቤስት የምትለው ለአንተ ጎት የሚባለው ማን ነው ሲባል ስሩ ቢዝነስ ማይንድድ በጣም ብዙ ነገሮችን ካሰብን ሂፕሆፕ የሚፈልገው ቢዝነስ ማይንድ ነው ብላ ነበረ እና ከዛ ምንድን ነው ያለው? ዝና እንደሱ ሲያምረኝ እመነኝ ትለኛለህ እስካትናቲ ማረኝ ማለት እስካትናቲ ማለት አሁን ልክ እንዴት ነው በቃ አለ አይደለ በጣም ያበደ ሂፓፕ ላይ የመጣ ስለሆነ አሌክስ እሱ ልጅ ሚካኤል ነበረ አሪፍ እና በዚህ ሰዓት ለኔ ትክክለኛ በቃ ተከታይ ምለው እኔ ወደ ልጅ ሚካኤል ነኝ አለ ማለት ነው። እስካትናቲ ምን አለ አሁን እስካትናቲ ማረኝ ትለኛለህ ነው ያለው። ገባ? ይሄ ማለት ነው እየመጣው ነው በአዲስ ነገር እየመጣው ነው ለማለት ያህል ነው። ማን የሚገርምሽ ብልክ ደብዳቤ ማለት የመጀመሪያው አልበም ላይ የሆነ አለ የዶሮ አራዳ የሚለው ማለት አሁን የዶሮ አራዳ የሚለው አልበም ማለት ነው። እሱ አልበም ላይ እኔ ዲስ አድርጌያቸዋለሁ ነው። ዲሴን ግን ሊመልሱልኝ አልቻሉም ነው። ገባሽ? ያራዳ ልጅ እኛ ቤት እኮ ይተነተናል፣ ሂፕሆፕ ይተነተናል ነው የምልህ። አስበቡ እንዳይሆን ማለፍ እያዩ እንዳላዩ አይተዋል። በቃ እነሱ ማለት ይሄ ምንም ጥያቄ የለውም። ለቴዲዮና ለልጅ ማይክ ነው ጥያቄው ማለት ነው። እኔ ብልክላቸውም በዲስ አድርጌ ብልክላቸውም ዲሴን አልመለሱትም ነው። ተረዳችሁኛ? ጥያቄ በደብዳቤ ልኬላቸዋለሁ which means ዲሱን ሊመልሱልኝ አልቻሉም። ነገ ሂዝ ጉድ በደንብ ነው ማለት አሁን በቃ ይሄ ወደ እንዴት ነው ዲሱን በደንብ እያጠነከሩት ነው ያሉት። በደንብ ዲሱን ማለት በቃ ዲስ ነገሮችን ለማጠንከር ነው እየሞከሩ ያሉትና የሚገርም ስራ ነው። እኔ እንደዚህ ነው አላችሁ ለዲስ ያበደ ነው ምንም ጥያቄ የለውም።
ከዲሱ በኩል ግን ሂፓፓችንን ወደ ላይ መውሰድ አይቀድምም ወይ የሚለው ሌላ ጥያቄ ነው። ማን ለእናንተ ይቀመጥ። ግን ማን ያበደ ነው አሌክስ ንጉስ በአየር በራሪ የሚለውን እንግዲህ በራሱ ዩቱብ ላይ ተለቋል። ገብታችሁ ማየት ትችላላችሁ። ቼክ የሚገርም ነው። እኔ ወድጄዋለሁ። እንግዲህ እኛም እዚሁ ጋር አየር ላይ እንዘጓዋለን። በአየር በራሪ ብለን በአየር እየበረርን እንዘጓዋለን ማለት ነው እና በጣም ያበደ ነበረ። ሁላችሁም ሰብስክራይብ ማድረግ እንዳይረሳ። ገብታችሁ ሰብስክራይብ አድርጉ። አዳዲስ ከሆናችሁ ግዴታ ነው። አዳዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። እንግዲህ ዛሬ እንደዚህ ብለን አሌክስ ንጉስን አይተናል። ከዚህ በኋላ ቃልዬ ይቆማል ብለህ እንዳታስብ። የሚሰራ ነገር ካለ ኮመንት ላይ ጢቃ ጢቃ አድርግልኝ። ከዛ ውጭ ያበደ ነገሮችን እየሰራ እንመጣለን። ይመቻችሁ።